አርሰናል ከማንቸስተር ሲቲ። የእንግሊዝ እግር ኳስ ብርሃንን በተላበሰው ውብ ስታዲየም ዛሬ የዓመቱን ታላቅ የፉትቦል ክለቦች ሞመንት ያሳየናል። አርሰናል ከማንቸስተር ሲቲ የእንግሊዝ ፉትቦል ሊግ ካፕ ፋይናል ጨዋታ ነው። ይህ ጨዋታ የዓመቱ መጨረሻ አይደለም። ፉክክሩ የስነ ልቦና ጦርነት የሚካሄድበት ሲሆን የሁለቱ ክለቦችን የውድድር ዓመት ዕጣ ፈንታ ዴስቲኒያቸውን ቅርጽ የሚያስይዝ ይሆናል። አርሰናል ታሪክን ድሪም እያደረገ ነው። ለአርሰናል ይሄ ጨዋታ የክለቡን ፍላጎትና ተስፋ ከማሳየቱም በላይ ለአራት ዋንጫዎች መፎካከሩ ዓመቱን ጥሩ እንዳሳለፈ ማሳያም ነው። ክለቡ በፕሪሚየር ሊግ የደረጃ ሰንጠረዥ ማንቸስተር ሲቲን በ9 ነጥቦች ቀድሞ ከፊት ተቀምጠዋል። በራስ መተማመናቸው አድጓል፣ እምነታቸውም ጨምሯል። ከበርካታ ዓመታት በኋላ አርሰናል እየተወዳደረ ብቻ ሳይሆን ኮማንድ እያደረገም ጭምር ነው። ነገር ግን የዛሬው ጨዋታ ከፍጻሜም በላይ የክለቡ አይደንቲቲ ይፈተናል። በትላልቅ ጨዋታዎች ግፊቶችን ተቆጣጥሮ መውጣት ይችላል? አጋጣሚዎችንስ ተጠቅሞ ዋንጫ ማንሳት ይችላል? እነዚህን ጥያቄዎች መመለስ አስፈላጊ ይሆናል። የዛሬውን ጨዋታ ማሸነፍ ከምንም ነገር በላይ ሲሆን ለአርሰናል ትርጉም ይኖረዋል። የአሸናፊነት ሜንታሊታቸው ይጨምራል። ለፕሪሚየር ሊግ፣ ለኤፍኤ ካፕ ዋንጫና የሻምፒዮንስ ሊግ ፉክክር የበለጠ ከፍ ያደርጋቸዋል። በአንጻሩ ሽንፈት ጥርጣሬን በውስጣቸው ያሳድጋል። በፉትቦል ተጠራጣሪ መሆን ስትጀምር በራስ መተማመን ይወርድና በውስጥ ጥያቄ ማሳደርን ትጀምራለህ። ለማንቸስተር ሲቲ ከሻምፒዮንስ ሊግ ፉክክር መውጣት በኋላ በመሆኑ ፔንፉል ይሆናል። ዶሚናንሲ ከፈጠሩበት ደረጃ በመውረዳቸው ምናልባትም ስንጥቃት ሊኖረው ይችላል። ነገር ግን ዛሬም ለዚህ የፍጻሜ ጨዋታ መድረስ ችለዋል። ማሳየት የሚፈልጉት ፉትቦልም ይኖራል። የእንግሊዝ የክለቦች ኃያል ቡድን መሆናቸውን፣ ያላቸውን አቅም የሊጉ ደረጃ እንደማይገልጻቸውና ዋንጫ የማንሳት ረሃባቸው አሁንም ድረስ እንዳለ ማሳየት ይፈልጋሉ። ይህን ጨዋታ ማሸነፍ መቻል በእንግሊዝ ትልቅ ትርጉም አለው። ማንቸስተር ሲቲ አቅም አለው፣ አልጨረሰም፣ ዛያር ሪሎዲንግ የሚል ትርጉምን በፉትቦል ወዳጆች ያሰጣቸዋል። ለማንቸስተር ሲቲ አሸናፊነት አርሰናልን በፕሪሚየር ሊግና በኤፍኤ ካፕ ጨዋታዎች ለመፈተን የሚያስችል ጉልበትን ይፈጥርለታል። መጥፎ የሚሆነው አጋጣሚ ግን መሸነፍና ጥያቄዎች በሲቲ ቤት እያደጉ መምጣታቸው ነው። በዛሬው የሊግ ካፕ ጨዋታ ታክቲክ ትልቁን ቦታ ይዛል፣ ታለንት ደግሞ ሻይን ያደርጋል የሚል ግምት አለ። ነገር ግን የመጨረሻውን ውጤት የሚወስነው የቡድኖቹ የአእምሮ ዝግጅት ይሆናል። አርሰናል ተስፋን፣ የአሸናፊነት ራቡንና እያሳደገ የመጣውን እምነት ይዞ ይፋለማል። ማንቸስተር ሲቲዎች ደግሞ ልምዳቸውን፣ ክብራቸውንና የቆሰለውን አደገኛ ወሬ መስለው ይገጥማሉ። አንደኛው ቡድን ለታሪክ፣ ሌላኛው ደግሞ ለሌጋሲ ይፋለማሉ።